ጋይስ ከእንቅልፌ ከተነሳሁ 12 ሰዓት ነው። ማንም የለም፣ ብቻዬን ነኝ ታች እና እንቅልፌ እያዳፋኝ ነው የተነሳሁት። እንቅልፌን አልጨረስኩም። የጠዋት እንቅልፍ በጣም ነው የሚጣፍጠው። እኔ ልነግራችሁ አልችልም። በጣም የተቸገርኩት ነገር ቢኖር የጠዋት እንቅልፍ ነው። እኔ ኢትዮጵያ ውስጥ እያለሁ እንደዚህ አያደርገኝም። ለስራ በጣም ጎበዝ ሴት ነኝ ብዬ ማስብ ሴት ነኝ ለራሴ ማለት ነው። ግን ሁሌ ጠዋት ነው የምነሳው። ያው የሰው ልጆች ናችሁ፣ ስጋ ለባሾች ናችሁ፣ ይሰለቻል። ምን አለ አንድ ቀን ራሱ እርፍ ያለ እንቅልፍ ብተኛስ ብላችሁ ተመኝታችሁ ታውቃላችሁ? በእውነት አንድ ቀን እረፍት ተሰጥቷችሁ። ቢያንስ ኢትዮጵያ ውስጥ ስሰራ ቅዳሜና እሁድ እረፍት ነበረኝ። ሰኞ እስከ ዓርብ ነው ስራ የምሰራው እና የሰው ልጅ ምን ያህል እረፍት እንደሚያስፈልገው ነው የገባኝ። በጣም ማረፍ ፈልጋለሁ። ገባችሁ? እንቅልፍ አሁን ራሱ እያዞረኝ፣ ደረጃውን አሳይቻችኋለሁ። እያዞረኝ ነው የመጣሁት የምር እና ያ ቀን ይመጣል ይህ ተስፋ አድርጋለሁ። እና ቤቱን ላጸዳ ነው። ወደ 3 ሳሎን አለ ታች፣ ከሽንት ቤት ጀምሮ ቤቱን አጽድቼ እነሱ 4 ሰዓት እስኪነሱ ደግሞ ቁርስ አዘጋጅላችኋለሁ ማለት ነው። ይሄ አንደኛ ሳሎኑ ነው። ይሄኛውን አጸዳለሁ። የዚህኛው ሽንት ቤት አለ እዚህ ጋር። ይሄ በሙሉ ይጸዳል። ይሄም ደግሞ ሁለተኛ ሳሎኑን አሳያችሁ። ይሄን አጸዳለሁ። ከዛ እዛ ጋር የራሱ ሽንት ቤት አለው እስከዚህ ጀምሮ ማለት ነው። ይሄ ወደ በሩ መውጫ ነው። እዚህ ጋር ሌላ አለ። ይሄ ይጸዳል። ከዛ ደግሞ ይሄ 3ኛ ሽንት ቤት ነው እንግዲህ እዩት። ይሄ 3ኛ ሳሎን ነው። ይታያችኋል አይደል? እንግዲህ ይሄን በሙሉ 3 ሳሎን። እንግዲህ አንድ ሳሎን ምናምን ያላችሁ ሰዎች ግን ታድላችሁ፣ በጣም እድለኛ ናችሁ። የምር በጣም ነው የሚሰለቸኝ በየቀኑ ካልተጸዳ። ሴትዮዋ ደግሞ ምልክት ታስቀምጣለች ሶፋ ስር፣ የሆነ ስር ምልክት ታስቀምጥብኛለች። እሱን በደንብ ያለው ግዴታ ነው ማጽዳቴ። ይሄ እዚህ ጋር ለምሳሌ ማንም ሰው ተቀምጦ አያውቅም። ሰው የሚባል ነገር ተቀምጦ አያውቅም። እንግዳ አይመጣም። ቤታችን እንግዳ መጥቶ አያውቅም። ግን በየቀኑ ይጸዳል። ይገርማችኋልና ይሄኛው ሽንት ቤት ነው። ይሄም እዚህ ጋር ሰው ተቀምጦ አያውቅም። ግን በየቀኑ ይጸዳል። ይሄኛው እንደነገርኳችሁ ነው። ይሄ በሙሉ ነው የሚጸዳው። እንግዲህ እኔ ብዙ ጊዜ ላይ ስቀመጥ ስራ የለሽም እንዴ ይላሉ። እኔ እንደ ሰው አንድ ክፍል አይደለም ማጸዳው። እዚህ ጋር በሙሉ ያለውን አጽድቼ ነው የምመጣው። ከዛ ይሄ ወደዚህ ካጸዳው እንደዚህ ይመጣና ደግሞ ይሄኛው ክችን ነው። ይሄን ምግብ የምሰራበት ቢያንስ እርፍ የምልባት ወንበሬ የኔ የምቀመጥባት እዛ በዛ በኩል ያለችው ናት። እነዚህ ወዲህ ያሉ ሁለቱ ሳይሆን እዛ በኩል ያለችው እሷ ቁጭ ብዬ እንቅልፌን ሁላ የምተኛበት ቀን አለ። ማስታወሻዬ እና የኔ ውዶች የነበረን ጊዜ ይሄን ይመስላል። ሰብስክራይብ አድርጉ፣ ቤተሰብ ሆኖ ከዚህ በኋላ ያው ኢትዮጵያ ውስጥ ያለኝን ነገር ነው ማሳያችሁ። ከዚህ በኋላ ትንሽ ቀን ስለሚቀረኝ ማለት ነው። እዚህ የነበረ ጊዜ ያበቃል ማለት ነው። ከአሁን በኋላ ለትንሽ ቀናት ነው እዚህ ብቻ የምቆየው። እስከዛ በሰላም ያገናኘን። የሚቀጥለው ቪዲዮ ኢትዮጵያ ሄጄ ነው የምሰራው እንደ ተስፋ አድርጋለሁ። እናንተ እስከዛ ግን ሰብስክራይብ አድርጉ። ምክንያቱም እኔ ሰብስክራይብ ስታደርጉኝ የሚቀጥለው ቪዲዮ የምሰራው ይደርሳችኋል ማለት ነው። በዛውም ደግሞ እኔንም ታበረታቱኛላችሁ። ከልጄ ጋር በደንብ ቪዲዮ እየሰራው እመጣለሁ። የኔ ውዶች ወዳችኋለሁ። ስለተከታተላችሁኝ በርቱልኝ። እሺ የኔ ውዶች ወዳችኋለሁ።